ባህሪ ባባ ልጅ አይሴጉልና ሹፌሬ ብሎ የቀጠረው ፖይራዝ ያላቸውን ግንኙነት አወቀ፣ አበደ። ባህሪ ባባ ፖይራዝ ሰላይ መሆኑን ደረሰበት። ፖይራዝ ታሰረ። ፖይራዝ የልጁን የማሳደግ መብት አገኘ። ሰላም ለእናንተ ይሁን የተከበራችሁ የኬ90 ድራማ ተከታታዮች እንደምን ቆያችሁኝ? ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደ ሁል ጊዜው ላይክ፣ ሼር፣ የተሰማችሁ ስሜት ደግሞ ኮመንት ላይ በማስቀመጥ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ፖይራዝ ትልቅ ኃላፊነት ተሰጥቶታል። ባህሪ ባባ አጠገቡ ያሉ ያመናቸው ሰዎች ከርተውታል፣ ዋሽተውታል። የአዛዥነት ሥልጣንም ለፖይራዝ ይሰጠዋል። አይሴጉል ፖይራዝ ከአባቷ ጋር እንደሚሠራ ካወቀች በኋላ ለምን ዋሸኸኝ ብላ ፊት ነስተዋለች። ቢላት ቢሰራት እሷ ግን በፍጹም ብላለች። ምሽት ላይ ፖይራዝ አይሴጉል ቤት ይመጣል። በጣም ተጨንቋል። በግራና በቀኝ አይምሮ ተወጥሮበታል። አይሴጉል ከውሸቱ በተጨማሪ አንድ ሌላ ነገር እንደደበቃት ገብቶታል። እሱንም ለማወጣጣት ፖይራዝ እባክህ ቆም በልና ስማኝ፣ በውስጥ ከባድ ነገር እንዳለህ ይገባኛል፣ እንደተጨናነክ ይገባኛል። ነገር ግን አንድ ተጨማሪ ነገር እንደዋሸኸኝ እየተሰማኝ ነው። እባክህ ስለዛ ጉዳይ ንገረኝ። ምንም የለም አይሴጉል፣ ምንም ነገር የለም። ልትዋሽኝ አትችልም። አንተ እኮ ለኔ ተራ ሰው አይደለህም። ትሰማኛለህ? ተራ ሰው አይደለህም። አንተ ስትጨነቅ፣ ስትዋሽ አይኖችህ ይናገራሉ። ወይስ ከአባቴ ከባህሪን ጋር ስለምትሰራ የሱ መንፈስ አንተ ላይም ተጋባ? አይደለም አይሴጉል አይደለም። ጉዳዩ ስለኔና ስለኔ ብቻ ነው። ሌላ አይደለም። በቃ ሌላ አይደለም። እባክሽ ተረጂኝ። ሌላ ማቀው ነገር የለም። ይኸውልሽ በአንድ በኩል ልጄን የማሳደግ መብት ለማግኘት እታገላለሁ። በሌላ በኩል ደግሞ ምን? ፖይራዝ ንገረኝ። በሌላ በኩል ደግሞ ምን? በሌላ በኩል ደግሞ አንቺ አለሽ። አንቺን ማጣት አልፈልግም። ግን ወደ እኔ በቀረብሽኝ ቁጥር አደጋ ውስጥ ትገቢያለሽ። እኔ ስብርብሬ የወጣ ሰው ነኝ። ስብርብር ያልኩኝ ዕድለ ቢስ የሆንኩ ሰው ነኝ። ይኸውልህ ፖይራዝ አዳምጠኝ። እኔ ያንተን መሰባበር አልፈልግም። እሺ ሰማኛለህ? ያንተን መሰባበር አልፈልግም። ይኸውልህ የሚያስጨንቅህን እንዲህ የሚረብሽህን ጉዳይ አንድ ላይ ሆነን መጋፈጥ እንችላለን። እሺ ሁለቱ መሃል እርቅ ይወርዳል። ነገር ግን ሰላይ ሆኖ አባቷ ጋር መግባቱን ሊነግራት ይቃጠዋል። ሳይነግራት ወጥቶ ይሄዳል። ፖይራዝ የልጁን የማሳደግ መብት ለማግኘት ፍርድ ቤት ተገኝቷል። መላ ወዳጅ አዝማድ ቦታው ላይ ተገኝተዋል። ዳኛውም ይቀጥላል። አቶ ፖራይዝ ካራይል የቀረቡት ክሶች እና ማስረጃዎች የተረጋጋ ሕይወት እንደሌለህና ልጁን የማሳደግ አቅም እንደሌለህ የሚናገሩ ክሶች ነው አንተ ላይ የቀረቡ ያሉት። እና ሙሉ በሙሉ ከማንበቤ በፊት እምትለው ነገር ካለህ እድሉን ልስጥ እባክህ። እውነት ነው ክቡር ዳኛ፣ እኔ ብዙ ስህተቶችን ከዚህ በፊት ሰርቻለሁ። ስሜም ጠፍቷል፣ ተደብድቤያለሁ። ይህንን እውነታ በፍጹም ልክድ አልችልም፣ አልክድምም። የቀረቡሎት ማስረጃዎች ግን ሊነግሮት የማይችሉ ብዙ ነገሮች አሉ እኮ። ምንድነው እሱ? እነሱ መጥፎ አባት እንደሆንኩኝ አድርገው ሊያስቡ ይችላሉ። ነገር ግን ለዚህ ልጅ ያለኝ ፍቅር ግን ሊገድቡት አይችሉም። ልጄ ማለት ለእኔ እስትንፋሴ ነው። እኔ ጨለማ ውስጥ በነበርኩበት ጊዜ ከዛ ድቅድቅ ጨለማ ውስጥ የወጣሁት በሱ በልጄ ነው። እባካችሁ ልጄን ከኔ አትንጠቁኝ። ልጄን ከምትነጥቁኝ በተቀመጥኩበት እዚሁ ጋር ብትገድሉኝ ይሻለኛል። ፍርድ ቤት ውስጥ ትንሽ ጭቅጭቅ ይበረታል። የልጁ ሲናን ፍላጎት ይጠይቃል። በኋላም ዳኛው
ውሳኔ ማስተላለፉን ይቀጥላል። ፍርድ ቤቱ የሕፃኑን እውነተኛ ፍላጎትና የአባቱን ጥረት መዝኗል። ስለዚህ የሲናን የማሳደግ መብት ለአባቱ ለፖይራዝ ካራይል ተሰጥቶታል። አያቶቹ እጅግ በጣም ይናደዳሉ። ቦታውን ለቀው ይሄዳሉ። ሌሎች በደስታ ጮቤ ይረግጣሉ። ፖይራዝ ልጁን በደስታ ይዞ ከአዳራሹ እየወጣ እያወሩ እየተሳሳቁ ድንገት ያላሰበው ነገር ይከሰታል። ፖሊሶች መጥተው ይከቡታል፣ ይይዙታል። ፖይራዝ ካራይል በቁጥጥር ስር ውለሃል። ምን እያደረጋችሁ ነው? አባቴን አምጡት! አባቴን ልቀቁት! ውሰዱት! አስገቡት! አባዬን ተዉት! ልቀቁት! እሱ ምንም አላደረገም! ልቀቁት! አባዬ! ፖይራዝን በዚህ ሴራ የተበተበው ሰው ሙምታዝ ነው። ፖይራዝ እስር ቤት እንዲገባ አድርጎ ከእስር ቤት መውጣት ከፈለክ፣ ከልጅ ጋር መገናኘት ከፈለክ ባህሪ ባባን ሰልልልን፣ እስከ መጨረሻው ይዘህ አምጣልን፣ አንድ አንኳር የሆነ ጉዳይ ይዘህልና በማለት እንደዚህ አይነት ነገር እንዲከሰት አድርጓል። ሙምታዝና ካራይልም ቁጭ ብለው እያወሩ ነው። ሙምታዝ ቆይ አልገባኝም፣ ለምን እንደዚህ አይነት ነገር ማድረግ ፈለግ? ቆይ እዛ ገብቼ እንድሰራ እየሆንኩኝ ያለሁት በአንተ ምክንያት አይደል እንዴ? ልጄ ፊት በካቴና ታስሬ እንድመጣ ለምን አደረክ? ተረጋጋ ፖይራዝ ተረጋጋ። የባህሪ ባባ የቀኝ እጅ ሆነ ትልቅ የኮንትሮባንድ ሥራ ውስጥ እየሰራህ ነው። እሱ ደግሞ እዚህ ለዓመታት እንድትታሰር ያደርግሃል። አንተ ራስህ አይደለህ እንዴ ወደዚህ አይነት ነገር ውስጥ እንድገባ ያደረከኝ? አንተ አይደለህ እንዴ ወደዚህ ዓለም ውስጥ እንድገባ ያደረከኝ? ይኸውልህ ከዚህ አስወጣለሁ፣ ነገር ግን አንድ ነገር ታደርግልኛለህ። ባህሪ ባባ በዚህ ሳምንት ትልቅ የሆነ ስብሰባ አለው። ያንን መቼ የት እንደሆነ አጣርተህ ታሳውቀኛለህ። ካልሆነ ግን ልጅህን ዳግመኛ አታየውም ማለት ነው። ንጋት ላይ ባህሪ ባባ ተቀምጦ ድንገት አንድ ጋዜጣ ላይ አይኑ ያርፋል። የልጁ የአይሴጉልና የሰራተኛው ፖይራዝ ፎቶን አንድ ላይ ሆኖ ይመለከታል። አይኑን ይጠራጥራል። የታዋቂው ማፊያ ባህሪ ኡማምባባ ልጅ ከተራ ሾፌር ጋር የፍቅር ግንኙነት እንዳላቸው ታወቀ። በጣም ይደነግጣል። አመሻሽ ላይ ፖይራዝ የቀረበለትን መደራደሪያ ተቀብሎ ከፖሊስ ጣቢያ ይወጣል። ልጁም አይሴጉልም ደስ ይላቸዋል። በኋላም ቤት ባህሪ ባባ ምንም እንዳላወቀ አቅፎ እንኳን ደህና መጣህ ይለዋል። ባባ ፖይራዝን መጠራጠር ጀምሯል። እያንዳንዱን ቅስፈት መለስ ብሎ ማሰብ ጀምሯል። ሳደርቲን ጥርጣሬውን እውነት የሚያደርግለትን ወረቀት ለአባቱ ይሰጠዋል። አባዬ ያ እባብ ሰውዬ እየሰለለን ነው። እኔ ከዚህ በፊት እንደምጠላው አድርጋችሁ ታዩኛላችሁ፣ ነገር ግን ደስ አይለኝም ነበረ። ብዙ ነገሮችን አይቼበታለሁ። እናንተ ግን ከኔ ይልቅ እሱን እያመናችሁት ነበረ። ተመልከት፣ አሁን ይህንን ነገር ተመልከት። ከዛን ሁሉም ነገር ይገለጥልሃል። ተመልከት። ወረቀቱን ባባ ይመለከተዋል። እጅግ በጣም ይበሳጫል። በሐሳብ ወደ ኋላ ይከንፋል። እያንዳንዱን ከፖይራዝ ጋር ያደረገውን የተገናኘበትን ቅስፈት ያወረቱን ነገር ሁሉ መለስ ብሎ ማሰቡን ይቀጥላል። እጅግ በጣም ይናደዳል። አይኑ ደም ይለብሳል።